ሰላም ፋሚሊ፣ በዛሬው ቪዲዮ ደግሞ የምናየው ታዋቂ ሰዎችን እንዴት ወደ ህፃናት ቀይረን ዘፈን እንዲዘፍኑ ማድረግ እንደምንችል ነው። እስከ መጨረሻው ድረስ አብራችን ቆዩ። በመጀመሪያ የምናደርገው ወደ ክሮም ብራውዘር በመግባት የታዋቂ ሰዎችን ፎቶ ስማቸውን በመጻፍ ዳውንሎድ ማድረግ ነው። ከዛ በመቀጠል ከዚህ እንወጣና ወደ ቻት ጂፒቲ እንገባለን። ከገባን በኋላ ዳውንሎድ ያደረግነውን ፎቶ ወደ ቻት ጂፒቲ እናስገባዋለን እና ከፎቶው ስር ደግሞ turn this photo into a realistic singing baby using AI generate a baby face ምናምን ብለን እንጽፍለታለን። ከፈለጋችሁት ይህንን ጽሁፍ ስክሪንሾት ማድረግ ትችላላችሁ። ከዛ በመቀጠል ልክ እንደዚህ አድርጎ ጽሁፍ አመጣልኝ። ጀስት ጥያቄ ነው እንዴት አድርጎ ክሬት እንደሚያደርግልኝ ስታይል ምናምን እያስመረጠኝ ነው ያለው። እኔ በራሱ ስታይል እንዲያደርገው ስለፈለኩኝ just create the pic based on my question ብየዋለሁ። ከዛ ጀነሬት ማድረግ ይጀምራል። የሰጠን ሪዛልት ይህንን ይመስላል። በመቀጠል ዳውንሎድ እናደርገውና በፒሲያችን ወደምንጠቀመው VPN እናንተ ወደምትጠቀሙት VPN ትገቡና የዩናይትድ ስቴትስ VPN ታበራላችሁ እና ከዛ በመቀጠል ወደ ካፕከት ዲስክቶፕ ግቡ። ስልካችን ላይ ይህ አቬሌብል አይደለም፣ ግን ስልካችን ላይ መጠቀም ከፈለጋችሁ ወደ ቴሌግራም ቻናሌ በመግባት ካፕከት ፕሮ ዳውንሎድ ማድረግ ትችላላችሁ። በመቀጠል ክሬት ፕሮጀክት በሉትና AI ሚዲያ ወደሚለው ትገባላችሁ። ሶስት አይነት ፊቸር ያመጣላችኋል። አሁን እኛ የምንጠቀመው AI ዲያሎግ ሲን ወደሚለው እንገባለን።